ጨርሰናል ማለት ነው። ጨርሰናል በሰላም እግዚአብሔር አምላክ እንግዲህ ሁላችንንም ለብርሃነ ጥምቀቱ ያድርሰን። ለዛሬ አመቱ ደግሞ ለመስቀሉ በዓል የእውነት ያድርሰን ማለት ነው። እንግዲህ እምነት ተቀብተን እንሄዳለን ብለን እዛ መስቀል አደባባይ እየጠበቅን ነበረ። ግን ሰዓቱ በጣም ፍም ስለሆነ ስለማያስቀርብ የእሳት አደጋ ውሃ ይዞ መጥቶ ከደፋበት በኋላ ነው ስለተባለ ትንሽ ስለሚቆይ ነው ወደዚህ መተን እንግዲህ ይህንን ታላቅ በዓል እዚህ እንግዲህ ፍጻሜውን እዚህ ያለ ነው ማለት ነው። መስቀል አደባባይ የሚገኘው ታላቁ ቤተክርስቲያን ደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን ተገኝተን ማለት ነው። ነገ እንግዲህ በታላቅ ክብረ በዓል ነው እዚህ የሚከበረው። ስለዚህ እኛም ከሌሊት ጀምሮ ይህንን ደማቅ በዓል ለማስተላለፍ እንሞክራለን ማለት ነው። ሁላችሁንም እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ሁላችሁንም እናመሰግናለን። አምላከ ቅዱሳን እንግዲህ ነገ ሰው ይበለን። ሁላችሁንም እናመሰግናለን። አሁንም በቅርብ የመጣችሁ ቅድም ቻለንጁን ያልተቀላቀላችሁ ወንድምቶቻችን ሌሎቻችሁ እንዳናሰለች ማለት ነው። በቅርብ የመጣችሁ ሁላችሁም ቪዲዮውን ላይክ ማድረግ ከዛም በተጨማሪ ደግሞ ሰብስክራይብ በማድረግ እንግዲህ 2000 ሰው ይህንን ቪዲዮ ላይክ አድርጎታል ማለት ነው። ሁላችሁንም እግዚአብሔር ያክብርልን። እንግዲህ በቅርብ የመጣችሁ ሁላችሁም ሰብስክራይብ በማድረግ እንግዲህ ወደ 175,000 ለመግባት እንኳን ግማሽ ያክል እንዲቀር እንድታደርጉ